rakkoo keessaa akka baanu dogoggora kiyya kana jennee walitti himannee dogoggora keessaa baanee of qulqulleessuu qabna, of sirreessuu qabna. Namni biraa namni tuqulfa malee namni sirreessu hin jiru. Kanaafiyyuu jecha Waaqayyoo sagalee Waaqayyoo eega dhageessanii of sirreessaa, of to'adhaa, of sakattaa. Mana nama keessa sakattaa maal akka fakkaan Waaqayyo maal irraa eega, Waaqayyo maal irraa barbaada, ani maalan gochaa jira kan jedhu kan isa of sakatta'uu qabu. Yoo akkas taane dogoggora keessaa baanee akkuma fedhii keenya kana, akkuma aaree bareennu kana, akkuma miidhagnee as jirru kana gara Waaqayyoottis akkasumatti bareennee isa bira dhaquu dandeenya. Waaqayyo maa gargaaran malee እግዚአብሔር እሱ ይርዳን። እንዲያው ዛሬ ቆመን እንዳመለክነው እንዲሁ ቆመን ለአምላካችን እንደሰገድነው እንዲህ አለባበሳችንም አመጣጣችንም እንዳማረ ከቁጥር ሳይጎልን እግዚአብሔር ልቡናችንን አጽድቶ እግዚአብሔር እምነታችንን አጥብቆ እግዚአብሔር ከክፉ ነገር ከስህተት መልሶ በእሱ ፊት ልጆቹ ሆነን እስከ መጨረሻው ድረስ ጸንተን ለመቆም የአምላካችን ቅዱስ ፈቃድ ይሁንልን። እግዚአብሔር አምላከ ቅዱስ ገብርኤል ይርዳን። አምላከ ቅዱስ ቂርቆስ ይርዳን። አምላከ ይልቃ ሁላችን ጋር ይሁን። በሀገራችን ላይ የመጣውን መከራ እግዚአብሔር ይመልስልን። በሀገራችን ላይ የተቃጣውን መከራ እግዚአብሔር ይመልስልን። በስተመጨረሻ እግዚኦታ ስለምንል አሁን የመድረኩ ፕሮግራም ስላላለቀ ነው። በስተመጨረሻ ላይ እግዚኦታ እናደርሳለን። በሀገራችን ላይ ስለሚሰማው ነገር እግዚአብሔር ምሕረቱን እንዲልክልን፣ እግዚአብሔር በረከቱን እንዲልክልን፣ እግዚአብሔር ይቅርታውን እንዲልክልን በኋላ በአባቶች ጸሎት እናደርጋለን። አምላካችን እግዚአብሔር ለሰማዕታቱ የደረሰው ሁላችን ይደርስልን። እንኳን ያደረሳችሁ በገጌሰኔ አስበረታቱ። ተምራችኋል፣ ተመክራችኋል። እግዚአብሔር ይመስገን። ለሀገረ ስብከታችን ዋና ስራ አስኪያጅ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከዚህ በበለጠ እንዲያገለግሉን በዕድሜ በጸጋ ይጠብቀን። የተማርነው ትምህርት ምን ነበር? እስመ በብዙ ጻማ ወድካም ሀለወን ንባ ውስተ መንግሥተ እግዚአብሔር። በብዙ መከራ በብዙ ድካም ወደ መንግሥተ ሰማያት እንገባለን። አሁን ሲዛችሁ አሁን የተማርነውን ትምህርት ስለምን እናደርግ ይገባል። እንደው ዝም ብሎ መስማት ብቻ ሳይሆን ቃሉን ሰምተን ደግሞ ልንተገብር ይገባል። ምዕመናን ባጭሩ እግዚአብሔር ሁላችንንም ይጠብቀን። ዛሬ ቤተክርስቲያናችንን እናቶች አባቶች በማህሌቱ ነበራችሁ አይቻለሁ። በጣም የደመቀ አገልግሎት ነው ሲሰጥ ያደረ። ይህም ደግሞ የወንጌሉን አገልግሎት ደግሞ በሚገባ ነው እግዚአብሔር እየመገበን ያለ። ለሚመግበን እግዚአብሔር ክብር ምስጋና ይግባው። ከዚህ በመቀጠል ፕሮግራማችን አባታችን እንዳሉን ዋና ስራ አስኪያጁ እንዳስተላልፉልን ሁላችን ወደ እግዚአብሔር ጸሎት አድርገን ምህላ አድርገን ነው የምንለያየው። እግዚአብሔር ቀኑንም ጥሩ አድርጎ መልካም የሆነ ቀን ሰጥቶናል እግዚአብሔር በእውነት እና ሳትሰናበቱ አባቶች በሰላም ግቡ ሳትባሉ አትሂዱ እባካችሁ፣ ግድ የላችሁም ምዕመናን። ዛሬ መስዋዕት አድርጋችሁ ወደዚህ ስለመጣችሁ እስከ ፕሮግራሙ ፍጻሜ እንድትጠብቁን ነው የምናስተላልፈው። አሁን በቀጥታ የምንሄደው የሰበካ ጉባኤ የካቴድራሉ ሰበካ ጉባኤ ዘርፈ ብዙ ልማቶች እየሰራ ይገኛል። ይህንን እናንተንም በረከት አግኝታችሁ አሻራችሁ ጥላችሁ እንድትሄዱ ለ10 ደቂቃ የማስተባበር ፕሮግራም
ፕሮግራም ይኖረናል። ይህን ፕሮግራም የሚያስተባብሩልን